ሄሎ አብርሽ አንቺ ማን ልበል ይቅርታ እኔ በቃ መጀመሪያ መደወል ያልፈለኩት ማለት ነው ለዚህ የሆነ ነገር እንዳለ በጣም ታውቆኝ ነበር ድምፁ እንደሰማችሁት ነው እንግዲህ የሩታም የሄርሜላም ማለት እንግዲህ ማን ድምጽ ሊሆን እንደሚችል እናንተ በጣም በእርግጠኝነት መገመት ትችላላችሁ ምሽት ነው በዚህ ሰዓት ድምጹን ደግሞ እንደሰማችሁት የሆነ ሩም ነገር ውስጥም ይመስሉኛል ምን ያረጋሉ አንድ ላይ ሩም ወር ቤት ውስጥ ምን ያረጉ እንዳለም ማለት ነው ከውስጥ ከራሳቸው ሰው እያጣራው ይዤላችሁ መመጣ ይሆናል ሰላም ኪም እባላለሁ እስከዛሬ ድረስ የአብርሽና የሩታን ብዙ ቪዲዮዎች ከመጀመሪያው ጀምሮ እየተከታተልኩ ነበርና ምንም ላይ እኔ አስተያየትም ሰጥቼ አላቅም ኮሜንትም አድርጌ አላቅም የፕሮግራማቸው ደስ ይላል ፍቅራቸው ደስ ይል ነበር አስተማሪም ነገር ነበረው እና ያያየው በቃ ኢንጆይ ከሚያደርጉት ሰዎች መሃል ነበርኩኝ አሁን ግን ዛሬ ለመጀመሪያ ጊዜ ኮሜንት ለማድረግ ተገደድኩ ምክንያቱም አንደኛ እነሱም የሚሄዱበት መንገድ የሆነ ልክ ነው ብዬ አላሰብኩም ሲቀጥል ደግሞ የብዙሃኑን ተመልካች የኛን የኦዲየንሱንም ኮሜንት ያዩት ነው ብዬ አላስብም እና እስቲ ቆይ ደግሞ ከኦዲየንስ ጋር አብሬ ባይወድና የኔ ፊሊንግ እውነት የእናንተን ፊሊንግ ነው የሚለውን በጣም ማወቅ ስለፈለኩ ነው ይሄን ቪዲዮ የምሰራው እና ዛሬ የመጀመሪያውን ኤፒሶድ እስቲ አብረን ሪአክት እናደርግበታለን በእርግጠኝነት ማለት ነው እኔ ፊልም ማድረገውን ነገር ፊል እንደምታደርጉት 100% እርግጠኛ ነኝ እናንተም ሰብስክራይብ በማድረግ አበረታቱኝ አሁን ወደ ቪዲዮ እንሄዳለን እንዴ ከስንት ከአመት ከምናምን በኋላ ይሄ ልጅ ማርያም ሊመለስ ብቻ እንዳይሆንና ብቻ ቆይ ጭራሽ ፍቅርን ይሄ ልጅ እኮ ጤነኛ እኮ አይመስለኝም አንዳንዴ ሳስበው እኔ ልጅ ግን ምን እየወሽ አሁን ቆይ እኔ ግራ የሚገባኝ ነገር ምን እየሆነ ነው ጊዜ ሰጡኝ አለ ጊዜ ተሰጠው እሺ አሁን ጤናው ደግሞ እሺ ተመለሰለት ተባለ አሁን ድጋሚ እንደገና የመጀመሪያ ፍቅረኛው ጋር ኧረ በመድኃኒዓለም ጭራሽ ወልደ ቆንጆዋ በጉጉት እየጠበቃችኋት የነበረችው ልዕልት ይኸውላችሁ ማለት ነው ጋይስ ልዩነት የለ ጭቅጭቅ የለ ሁልጊዜ ፈታ ፍቅር አንድ ሴት ልጅ አላት እኔ አንድ ወንድ ልጅ አለን አንድ እኩል ስለዚህ በትብብር ሁለቱን ማሳደግ ነው ማለት ነው እሺ ቆይ አሁን ሄርሜላስ እስቶ የኔ የሩታ ራሱ አታሳዝነኝ ሄርሜላን ግን ሄርሜላን ከከዳ ነው በጣም በቃ የሚደብረኝ እንዴ ያን ሁሉ ነገር ቸላ አሳልፋህ ኧረ በለው ጭራሽ አንድ ልጅ አጋጅተን እናሳድጋለን ልጅ የወለደ ሰው ሪሌሽን ውስጥ ገብቶ ስንት ያሳለፈ ሰው ማለት ነው የመጀመሪያ
ትዝቴ መሳሳሙ ምን አመጣው? ኧረ እኔ በጣም በቃ አብርሃም የሚባል ሰውዬማ በቃ የሆነ የተመታ ሰው ነው እንዴ! እንደዛ ስንት መስዋዕትነት የከፈለችን ልጅ ድንገት የመጀመሪያ ምናምን ብለህ በዳንስ ትመጣለህ እንዴ? ትንሽ እንኳን አታፍርም? ኧረ በለው። እኔ ብቻ ፕራንክ ነው በሉኝ እንጂ ይሄ ልጅ በጤናው አይመስለኝም። ለምትሉ ሰዎች እንግዲህ ጥያቄያችሁ ቀስ በቀስ የሚፈታ ይሆናል ማለት ነው። ዛሬ እንግዲህ አብዛኛው ሰው እየገመተም ነው የዋለው። ዛሬ እንግዲህ ትልቅ እንግዳ አለ ወደ እኔ ቤት የሚመጣ ማለት ነው። ቤተሰቦቼ በጭብጨባም በምንም እያደረግን ነው የምንቀበላት ማለት ነው። እና አብዛኛው ጊዜ በቃ እንዴት ነው እረፍት አጥቼ ነበረ ይህ ሰሞን ካያችሁት። አሁን ግን ሰላሜን አግኝቻለሁኝ፣ ደስተኛ ሆኛለሁ። ከጭቅጭቅ ከምናምን ህይወት ወጥቻለሁ ጋይስ። ኧረ ልጅ በጣም ነው የሚቀልደው። ይሄን ምርጫ እንድመርጥ ያደረገኝ አለማግባቴ ነው። ወልደሃል እኮ እንዴ! ከሩታ ወልደሃል። በቃ የሆነ ላይፍ አይተሃል። ከሄርሜላ ጋር ኦልሞስት በቃ ሂደቶችን ሄደሃል እኮ ነው። የግድ በመዘጋጃ ምናምን ስትፈራረም ነው የምታምነው ነው? ይህን ምርጫ እንድመርጥ ያደረገኝ አለማግባቴ ነው። ሰው ሲጀመር አግብቶ የሚያሳልፈውን ላይፍ እኮ ነው አንተ ከሁለቱም ጋር እያሳልፍክ የነበረው እንዴ! ማለት ምኑ ነው? እሺ ቆይ አሁን አላገባም የሚያስብለው ነገር ምኑ ነው? ይሄ ልጅ ከሩታ ጋርም አብሮ ኖሯል፣ ከሄርሜላ ጋርም አብሮ ነበረ እንዴ! ምን አላገባውም ነበር። ብዙ ነገር ይፈጠር ነበረ፣ ግን ደግሞ አለማግባቴ ጠቅሞኛል ማለት ነው። ሰዎች እንግዲህ ሩታንም ሄርሜላ እስካሁን ድረስ አልቆረጠላቸውም። እንዲቆርጥላቸው ሁለታቸውን እኔ አንዳንዴ በቃ እነሱ ራሱ በጣም ነው የሚያበሳጩኝ እውነቱን ለመናገር። እሱት አንዴ የሆነ በቃ ማዮን ነገር ነው የሚያራምደው። ግን እኔ ሩታን ብትሆን ሄርሜላን ብትሆን እንዴት አንድ ወንድ እንደዚህ አይነት ሲቹዌሽን ውስጥ ከቶሽ ድጋሚ ተመልሶ እንዴት ነው በሱ ተስፋ ማቆ? እሺ ቆይ ሩታ ስለወለደች ነው ይባል። የሄርሜላ ግን እኔ ምን አርጓት እንደሆነ ራሱ ነው ግራ ነው የሚገባኝ አንዳንዴ። እሷንም እንግዳችንንም ይተዋወቋታል፣ አዲሷ ልጅ ይተዋወቋታል ማለት ነው። ቤተሰቦቼ እንግዲህ ከዛሬ በኋላ ሩታና ሄርሜላ በደንብ እንደሚቆርጥላቸው 100% እርግጠኛ ነኝ። እኔንም ከንግልም ከጭቅጭቅ ከምናምን ህይወት ዛሬ እላቀቃለሁ እወጣለሁ ማለት ነው ቤተሰቦቼ። እና ለዛም ብዬ ነው ይህንን ውሳኔ የወሰንኩት ማለት ነው ቤተሰቦቼ። ዛሬ ልዩ የሆነች ቆንጅዬ በጣም እንቁ ፍንድቅድቅ ያለች ሴት ነው ይዤላችሁ የመጣሁት ማለት ነው ቤተሰቦቼ። እኔ መጀመሪያም እንግዳ አለ ምናምን ሲል ተንብሌል ላይ አይቼ ራሱ ማን ነው በቃ ፍቅርን አይ ዝም ብሎ ለሆነ ለገበያው እንትን ነው ምናምን ያመጣት ተንብሌል ላይ ያረጓት ብዬ ነው እንጂ ያሰብኩት እንግዳ ሲል ያሰብኩት ወይ የሩታ ዘመድ ኦር የሄርሜላ አንድ የሆነ ሰው ምናምን ነው። ኢቭን አገላለጹ ራሱ ቆንጅዬዋ እንትን የደስደስ ያላት ብራዘር እዚህ ጋር እኮ የሁለት ሴቶች ልጆች ህይወት እኮ ነው ያበላሸው። ኦልሞስት በቃ እኮ ምን እያረክ ነው ያለው እንዴ? ሁለቱም ሴቶች ጭራሽ ባንተ እንትን እያሉ ነው። ጭራሽ ሶስተኛ ሰው ይዘልመጣ ነው። እኔ ብቻ ወይ ፕራንክ ነው በለኝ እንጂ እንግዲህ በጭብጨባም ይሁን በምንም ወደ መድረኩ እንጋብዛታለን ማለት ነው። የሚነስም ጉዳይ አልጠፋም እና ካሰር ሰጥኛለ ወድሃለው የእውነት ከመጀመሪያዬ ጭራሽ ዳንስ። እኔ ኖርማሊ ፍቅርን የምትወዷት ሰዎች እንዳላችሁ ይገባኛል። ከፍቅር ጋር ቢመለስ ምናምን የምትሉ የተወሰኑ ሰዎች በእርግጠኝነት ትኖራላችሁ ብዬ አስባለሁ። እኔ ከልጅቷም ጋር ምንም ችግር የለብኝም አብረውም ቢሆኑ። ግን እንዴት ልጁ ይህን ሁሉ ላይፍ አሳልፎ
እዚህ ጋር ልጅ ወልዶ እዚህ ጋር ደግሞ ሌላ ሪሌሽን ጀምሮ ከዛ እንደገና የመጀመሪያ ብላ እሷ ራሱ ነው ፍቅር ራሱ እንዴት አምና እንዴት ተቀብለው ነው የመጣችው እዚህ ጋር እንዴ? ልክ የሆነ ትናንት ተያይተው ዛሬ የተጣበሱ ፍቅረኛሞች ነው የሚመስሉት። እና ኢቭን አገባባቸው ራሱ ማለት ነው በቃ የመጀመሪያ ምናምን ሁሌ ታስበኛለህ ምናምን ከነሩታ ጋርም ሆነ እኔ ጋር ነው አይነት ነገር ነው ወይ ለነሱ የሆነ መልእክት ለማስተላለፍ ነው? ብቻ እስቲ ሴቶች ተከታታዮች ካላችሁ ማለት ነው እናንተ ብትሆኑ ምንድነው የምታደርጉት? ወይ ሄርሜላን ብትሆኑ ወይ ሩታን ብትሆኑ ይሄን ልጅ እኔ ዳግመኛው ማየት ያለባቸው አይመስለኝም ሳስበው። እንግዲህ ጋይስ ዌልካም፣ እንኳን ደህና መጣሽ። እንኳን ደህና ቆየህ። እና አሁን የልጅ አሁን ልክ ነው እንዴ? ከ3 ቀን ነው ከ4 ቀን በፊት ታመም ያለው እረፍት ያስፈልገኛል እኔ ከሁለታችሁም መሆን አልፈልግም ሲል የነበረ ልጅ አሁን ልክ የሆነ አዲስ ጫጉላ የሚወጡ ሙሽራ እኮ ነው የሚመስሉት እንዴ? ወይ ደግሞ ህመሙ ወይ ብሶበታል ወይ ህመሙ ራሱ ፌክ ነው። ከሶስቱም ጋር ወይ የሆነ ነገር ፈልጓል እንጂ ምን እስቲ ቆይ ለማንኛውም መጨረሻውን እንየው። አውቀሽ ነው ማች ለማድረስ ፈልገሽ ነው ወይ ምንድነው? የሰላም ምሳሌ እንዳያርግም ነጭ ለብሽ ይጣብ አሩብሻ ያንተ ማብሮባል ቴንኪ ነምብሻ ማርያምን ካይ ያውጣ አረ የሷስ አለው ወላ አቤት አጀት ስትበላ ሳያ ታዘለኛለች። እኔ የምር በጣም በቃ እያበሳጨኝ ነው ይሄ ልጅ። እሷም በቃ የሆነ በጣም ነው የሚያናድዱት እንዴ። ስንተስ ምንድነው አሁን? እሺ ቆይ የሆኑ ያሉት እንዴ የሆነ አዲስ ፍቅረኛሞች እኮ ነው የሚመስሉት ማለት የሆነ በቃ እሷም እነሱን ለማስቀናት ምናምን ነው የሆነ ሁኔታዋ እያደረጉ ያሉት። ከዛ ማች መልበሳ እንዴ በጣም ጭራሽ ነው የማያስኬደው እንዴ። ምን አይነት ነገር ነው? ሻውኔ አያበሳጭም? የኔ ብስኩት እንዲህ ኧረ እኔ ተቃጠልኩ። ሴት ልጅ ናት። እንደውም የሴት ወጉ ምናምን ተብሎ የሆነ ትደረደራለህ ምናምን ስሜት ለመግለጽ ቶሎ እንትን የማትለው ሴት ልጅ ናት። ቁጥብ የሆነች ሴት ልጅ ናት። የወንድ ልጅ ባህሪ ምንድን ነው? አውቀሽ ነው እኔ ሁለቱም በቃ አሁን በዚህ ሰዓት በጣም የምፈልገው ሩታም ሄርሜላም ማለት ነው። በቃ አይኑን ባያዩት እኔ ተመልሰው ራሱ ከሱ ጋር የሆነ ነገር የሆነ በቃ እሷም ልጇን ታሳድግ ሄርሜላም ላይፏን ትኑር። ምክንያቱም ይሄ ልጅ በቃ የሚሆን ሰው አይደለም ጭራሽ። እኔ የማስበው ምንድነው ሩታም ሄርሜላም የየራሳቸውን ላይፍ በቃ መኖር ነው ያለባቸው። ሩታም ልጇን አርፋ ታሳድግ፣ ሄርሜላም የራሷን ላይፍ መርጣ ትኑር እንጂ ማለት ነው አብርሃም የሚባል ልጅ ከዚህ በኋላ ለኛ ይሆነናል ብለው ካሰቡ ራሱ በጣም ነው የሚደብረኝ እንዴ። ልክ በቃ እኮ አዲስ ፍቅረኛ እኮ ነው የሚመስሉት እንጂ የሆነ ላይፍ አሳልፈው እሱም ልጅ ወልዶ እሷም የሆኑ ላይፎች አሳልፈው የመጡ አይደለም የሚመስሉት። ልክ በቃ እንደ አዲስ ፍቅረኛ ነው እኮ አሁን እያረጋቸው ያሉት እንዴ።
ስንት በቃ ኢቭን እንዴ በመሀላችሁ እኮ ልጅ ተወልዷል። ስንት ሪሌሽን አለ እንዴ? ቢያንስ እሱ እንኳን ያዛ ያደረገህም እንዴ? ከድሮን ጀምሮ በህይወት የምሬን ነው። ወደ ኋላም ቪዲዮዎች ተመልሳችሁ ከሌላ ሰው ጋር ብዙ ቪዲዮዎችን ቼክ አድርጉ። እኔ ጋር ስትመጣ እና ሌላ ሰው ጋር አንድ አለች። ለምን የሚወሸሽ ለምን ቁልል ብላ ቁንጅት ብላ ከፀጉር እስከ ምናምን ከጥፍር እስከ ምናምን ነው ፍቅር ምን ነው ፍቅር አለ ጭራሽ ከተነካ ይቀራል እና ጋይስ ፍንድቅድቅ ያለችዋ ቆንጆዋ በጉጉት የጠበቃችኋት የነበረችው ልዕልት ይኸውላችሁ ማለት ነው ጋይስ። ንጉነት የለ ጭቅጭቅ የለ ሁልጊዜ ፈታ ሆነት እየደወለች ለምንድን ነው አብረሽ እንደዚህ የምትሆነው? ለምንድን ነው የምትደበረው? ለምንድን ነው የሚደብርቅ? ለምንድን ነው እንዲ ወጣ የሆነ ንቅል አድርጋ ነው መጣች። በጣም አመሰግናለሁ። አሰልቺ ይሆናል ላይፍ ላይ ጭራሽ ባክ ላይ ተገናኝተው ምናምን ማውራት እንግዲህ በቃ ምንድነው ማለት ነው ሂደቱ። ዝም ብዬ እኔ ስረዳው ይሄ ልጅ ከዚህ ቀን ቀደም ብሎ ነው ማለት ነው ከእሷ ጋር መገናኘት የጀመረው። ወር እየተጻጻፉ ነበረ፣ እያወሩ ነበረ። የሁሉ ነገር ሲወሳሰብ ዘመድ አዝማት ተሰብስቦ ሲጨቃጨቁ ምናምን ፍሬንድ ምን እያደረገ ነው ከእሷ ጋር እያወራ ነው። እና ለምንድን ነው የሚደብር በላይ ነው ያስወጣችኝ። እኔ አንድ ነገር ብቻ መልሱልኝ። አሁን በዚህ ሰዓት ሩታን ወይ ሄርሜላን ብትሆኑ የምር እንደ ሴት ምንድነው የምትወስኑት? በቃ እኔ እሱን ብቻ ነው ማወቅ የምፈልገው። እኔ አንድ ጥያቄ ብቻ መልሱልኝ። አሁን እናንተ እንደ ሴት ሩታንም ወይም ሄርሜላን ብትሆኑ ማለት ነው ምንድነው የምትወስኑት የሚለውን ብቻ ነገሩ። እኔ እኮ በቃ በጣም ማለት እንደዚህ የቀረበም ባይሆን ማለት ነው ከአብርሽ ጋር የተወሰኑ ጊዜዎች ላይ ተገናኝተናል ምናምን ሰላምታም ያለን ሰው ነው። ደውዬ ራሱ ቼክ ባደርግ በጣም ነው ደስ የሚለኝ። አሁን እዚህ ጋር ራሱ ሁለት ነገር ነው የሚያወራው። እሷ አረጋግታኝ ምናምን አትጨነቅ ምናምን በላይ ነው አለ። ከዛ ደግሞ እዚህ ጋር ደግሞ አረጋግቻት ነው ደግሞ የመጣሁት ይላል። ልጅ ራሱ ጤነኛ አይመስለኝም። እኔ ፐርሰናሊ አብርሽን የማውቀው ሰው ነው ማለት ቅርበት አለን የተወሰኑ ጊዜዎችም ስለዚህም ጉዳይ ምናምን አውርቼው አውቃለሁ። እና እኔ የመስለኝ የነበረው ምንድነው በቃ ሁለቱ ሩታና ሄርሜላ ግራቀኝ ይህን ልጅ እያስጨነቁት ነው ምናምን ነበር የሚመስለኝ። እና አሁን ደግሞ ጭራሽ እሱ ተቀይሮ የመጀመሪያ ፍቅረኛ ምናምን ብሎ እሷ ጋር እኔ ምን እያሰበ እንደሆነ አላውቅም። እና አሁን ማረገው ምንድነው ቀጥታ ደውዬለት የሚለኝን ነገር እሰማለሁ። በቃ ማለት ኖርማሊ ያው ይሄ ፐርሰናል ነገር ነው፣ የራሱ ላይፍ ነው፣ ይገባኛል። ግን ደግሞ በቃ ይሄን ጉዳይ እኔም እናንተም በእርግጠኝነት ማወቅ የምትፈልጉ ይመስለኛልና እንዳልኳችሁ እስቲ ደውዬለት የሚለውን ነገር አብረን እንሰማለን። ሄሎ ሄሎ፣ አብርሽ አንቺ ማን ልበል? ማን ልበል? ይቅርታ እኔማ አብርሽን ፈልጌ ነው ራሱ። እሺ 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 እሺ፣ በእርግጠኝነት አለ ወይ አጠገቧ ነው። ልጅቷም ራሷ ነው ፍቅር ነው የምትሆነው። የሆነ ከሁኔታቸው በቃ ዝም ብዬ መረዳት
እንደቻልኩት የሆነ ሩም ነገር ውስጥ ትመስለኛለች። ድምጿ ያስተጋባል። ምን ግራ ነው የሚገባው። እኔ በቃ መጀመሪያ መደወል ያልፈለኩት ማለት ነው ለዚህ ነው። የሆነ ነገር እንዳለ በጣም ታውቆኝ ነበር። ድምፁ እንደሰማችሁት ነው እንግዲህ የሩታም የሄርሜላም አይደለም። እንግዲህ የማን ድምፅ ሊሆን እንደሚችል እናንተ በጣም በእርግጠኝነት መገመት ትችላላችሁ እንጂ የአብርሽ ሁኔታ የት እየሄደ እንደሆነ አላውቅም። ይሄ ልጅ ወይ ጤናው አልተመለሰለት ይሁን ወይ ደግሞ ከሶስቱም ጋር መሆን ፈልጎ ይሁን። አሁን ኔክስት እሺ ምንድን ነው የሚላጭ? እኔም በቃ ባጭሩ ማወቅ የፈለኩት ሩታና ሄርሜላ ሪያክሽናቸውን በቃ ማወቅ የፈለኩት እና እኔ በቃ የእነሱን ውሳኔ ራሱ በጣም ማወቅ ነው የፈለኩት። ምክንያቱም አሁን በቃ በጣም መሽቷል። ይህን ቪዲዮ እየሰራው ባለውበት ሰዓት ምሽት ነው። በዚህ ሰዓት ድምፁን ደግሞ እንደሰማችሁት የሆነ ሩም ነገር ውስጥም ይመስሉኛል። ወይ ቤት ወይ ሩም ነው ሊሆኑ የሚችሉት። በዚህ ሰዓት ደግሞ ሰዓቱን እንግዲህ አሁን ይህን ቪዲዮ ስሰራ ውስጥ መሽቷል፣ በጣም መሽቷል። እና ምን ያደርጋሉ አንድ ላይ ሩም ወር ቤት ውስጥ ምን እያደረጉ ነው? ስቲቨን ስልኩን ራሱ ለእሷ ሰጥቷት ምን ሊያደርግ እንደሆነ አልገባኝም። አንድ ቃል የምገባላችሁ ነገር ማለት ነው በሚቀጥለው ቪዲዮ ከካሜራ ጀርባ ያለውን ነገር እያንዳንዱን ነገር አጣርቼም ማለት ነው ምን እየተፈጠረ ምን እየተካሄደ እንዳለ የምነግራችሁ ይሆናል። እናንተ ደግሞ ይሄንን ቻናል ሰብስክራይብ እያደረጋችሁ አብሮነታችሁን አሳዩኝ። ይሄ ቻናል ማለት የኦዲየንስ ቤተሰብ ማለት ነው። በቃ በጋራ የራሳችንን ሀሳብ ሼር የምናደርግበት ለነሱም ደግሞ የሚሰማንን ሀሳብ ፊሊንጋችንን የምናደርስበት ቻናል ነው። ስለዚህ ሰብስክራይብ በማድረግ በቃ ቤተሰብ ነው። እስከዛው እናንተም ሰብስክራይብ በማድረግ እንዳንድ ቤተሰብ የኛ የተመልካቾች ድምፅ ለነሱም እንዲደርስ የምናደርግበት ቻናል ይሆናል ማለት ነው። በቀጣይ ደግሞ እያንዳንዷን ነገር ከውስጥም ከተለያዩ ሰዎችም በመስማት ያለውን ታሪክ ወር እነሱ የሚሄዱበትን እያንዳንዷን አሁን የምታጠራጥረንንም ነገር ይዤላችሁ የምመጣ ይሆናል። ሌሎች ፕሮግራሞችም ይዘንላችሁ የምንመጣ ይሆናል። ከዛ በዘለለ ደግሞ እያንዳንዷን ከዚህ ከካሜራ ጀርባ ምን እየተፈጠረ እንዳለም ማለት ነው ከውስጥ ከራሳቸው ሰው እያጣራው ይዤላችሁ የምመጣ ይሆናል። እስከዛው ግን እናንተ የዚህን የስልክ ድምፅ የአብርሽን ስልክ ማን ያነሳው የሚለው ማለት ነው ኮመንት ላይ እየገመታችሁ እስቲ ግምታችሁን ብታሳውቁኝ ደስ ይለኛል። በሚቀጥለው ቪዲዮ እስከምንገናኝ ድረስ ይመቻችሁ።